ሰላም ሰላም ውድ ቻናሌ ቤተሰቦች ሳራ ኢትዮፉር ነኝ። እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? ወዳጆቼ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ብሪያኒ እንሰራለን ማለት ነው ቤተሰብ። እዚህ ጋር እኔ መጀመሪያ ግን ያው ሰዓት ለመቆጠብ ብዬ ዶሮውን አጥቤ አዘጋጅቼ ምናምን በዘይት እየጠበስኩት እገኛለሁኝ ማለት ነው። እዚህ ጋር ግን ሽንኩርት ምናምን ልጬ አዘጋጅቻለሁ ማለት ነው። አጥቤ ምናምን እዚህ ጋር ከትፈዋለሁ ምናምን ነገር ማለት ነው። ቲማቲም፣ ነጭ ሽንኩርት ምናምን ይሄውና ከታተፍኩኝ ማለት ነው። እናም እንደዚህ ከከተፍኩኝ በኋላ እዚህ ጋር ዶሮዬን እንግዲህ ማለት ነው ትንሽ ዘይት አድርጌ ምናምን እየጠበስኩት ነው ዶሮውን እዚህ ጋር ደግሞ ሩዝ ምናምን እንደዚህ እያጠብኩ እገኛለሁ ማለት ነው። እና ቤተሰቦቼ እንዴት ናችሁ? እናንተስ እንዴት ነው? ሳምንታችሁ አክራሞታችሁ እንዴት ይዟችኋል? እኔ እንግዲህ ያለሁላችሁ ማሮቼ ትንሽ ተጠፋፍተናል ማለት ነው። ያው ቀስ እያለን እንግዲህ አንዳንዴ ቪዲዮ እንለቃለን። እናንተም እኛም ማበረታታችሁን አትዘንጉ ማለት ነው ቤተሰብ። እና እንደዚህ ሩዜን ደጋግሜ ምናምን ነገር በውሃ እያጠብኩት እገኛለሁ ማለት ነው። ያው ካጠብኩ በኋላ እንግዲህ ሩዜን ያው እቀቅለዋለሁኝ ውሃ አድርጌ ምናምን ሳላ ይጠዳሉ ማለት ነው። እና እንደዚህ ደግም አድርጌ እያጠብኩ እገኛለሁኝ ቤተሰብ ማለት ነው። እና ቤተሰቦቼ እንግዲህ ይሄንን ቻናል ሰብስክራይብ እያደረጋችሁ ላይክ ኮሜንት እያደረጋችሁ ምናምን አሳድጉኝ እላችኋለሁ። እንደምታዩኝ አዲስ ጀማሪ ነኝ ማለት ነው። እና ዩቲዩብን እያበረታታችሁ ለወዳጅ ዘመዶቻችሁን ሼር እያደረጋችሁ ምናምን እኔን እህታችሁን እንግዲህ አበረታቱኝ። እንግዲህ ቀልብ ያላችሁ ሰዎች አላችሁና ልታበረታቱኝ በትህትና ጠይቃችኋለሁኝ። እና እዚጋ ይሄውና ዶሮዬ እንግዲህ እንደዚህ በዘይት እየጠበስኩት ነው ማለት ነው። ያው ቀደምም እንደነገርኳችሁ ማለት ነው። እና ደግሞ ያው ብሪያኒ ስንሰራ የሁላችንም ሙያም ሊለያይ ይችላል ብዬ አስባለሁ። እኔ እንደራሴ ሙያን የሰራሁት ማለት ነው። ያው ከተመቻችሁ እንዴት ሞክሩት፣ ይመቻችኋል ብዬ ተስፋ አደርጋለሁ ማለት ነው። እዚህ ጋር እንግዲህ ሽንኩርት ጨመርኩበትና ሽንኩርቱንና ዶሮውን ደግሞ እንደዛ አንድ ላይ እየጠበስኩት ይገኛል ማለት ነው። አንድ ላይ እንደዛ አቁላለዋለሁኝ እና ይሄና እዚጋ ዶሮ እንደምታዩት ትንሽ ከለሩን እየቀየረ ይገኛል ማለት ነው። ቆንጆ ከለር ይሆንልናል። ደግሞ አሁንም እየተጠበሰ ነው እና መጨረሻውን ደግሞ አብራችሁኝም ተከታተሉኝ እና ቪዲዮውን እስከ መጨረሻ ማየታችሁን እንዳትዘነጉ ቤተሰብ። እዚህ ጋር ደግሞ ቲማቲምና ነጭ ሽንኩርት ጨምሬያለሁኝ። ቲማቲምና ነጭ ሽንኩርቱንም ደግሞ እንደዚሁ አብሬ አቁላለዋለሁ ማለት ነው። እና ጥብስ ሲደረግና ያው እንግዲህ ታውቃላችሁ ውዶቼ እንግዲህ አረቦች በጣም በፍቅር ይወዱታል ይሄንን ምግብ ማለት ነው ብሪያኒ። እና እዚህ ጋር ደግሞ እንደምታዩት ሩዜን እንደዚህ አድርጌ ምናምን ትንሽ ዘይት አድርጌ ጥጄዋለሁኝ። እንግዲህ ዘይቱም እንትን የሚለው ያው ሩዛችን እንዳይያዝ እንዳይቦካ ምናምን ይረዳዋል ማለት ነው። እዚህ ጋር ይሄውና እንደምታዩት አሁን ቆንጆ ሆኖ እየደረሰልኝ ነው ማለት ነው። ሶሱ እየደረሰ ነው እንትኑ ድጃጁም ይሄው እያበሰለ ነው ዶሯችንም። እና እዚህ ጋር ቅመማ ቅመሞች እንደዛ አዘጋጅቻለሁኝ ጨምርበታለሁ ማለት ነው። እና ሁሉንም ደግሞ እንደዛ